ሰላም ጤና ይስጥልኝ እንዴት ናችሁ? ኤንጅል ነኝ። ይህ ህይወት በውጭ ሀገር የሚል የዩቲዩብ ቻናሌ ነው። በዚህ ቻናሌ ላይ እንግዲህ ስለተለያዩ የውጭ ሀገር ላይ ህይወቶች፣ ስለተለያዩ ደላሎች፣ ኤጀንሲዎች እንዴት ፕሮሰስ ማድረግ እንዳለብን እንግዲህ የተለያዩ ጉዳዮችን እያነሳን የምንወያይበትና የምንማማርበት ነው ማለት ነው። በዚህ አጋጣሚ እንግዲህ ለቻናሌ አዲስ ለሆናችሁ ሰዎች ቻናሌን ሰብስክራይብ በማድረግ ትቀላቀሉ ዘንድ ጋብዛችኋለሁኝ። ለዛሬ እንግዲህ ምንድነው ይዤላችሁ የመጣሁትኝ በጣም በብዙዎቻችሁ ጥያቄዎች መሰረት ታማኝ ኤጀንሲዎች እነማን ናቸው የሚለውን እንግዲህ ያው አብረን እናያለን ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁ ትቆዩ ዘንድ ጋብዛችኋለሁ። እንግዲህ ኢትዮጵያ ውስጥ ማለት ነው ያው ስለ ኤጀንሲዎች ኦር ስለ ደላሎች ስናይ ምንም አይነት ያው ህጋዊ ፍቃድ ትክክለኛ ያላቸው ወደ ውጭ የሚልኩ ደላሎችም ሆነ ኤጀንሲዎችም የሉም ማለት ነው። ይሄ በህጉ ራሱ ያው ስለማይፈቅድ የሉም። ግን ምንድነው ብዙዎቹ ያው እያደረጉ ያሉት ላይክ በኮንሰልታንሲ ስም ወይ ደግሞ በጀስት በቲኬት ኦፊስ ስም በተለያዩ እያደረጉ ነው እንግዲህ ኮንሰልታንሲ ነን እንዲህ ነን እያሉ እየሰሩና ያው ሰዎችን እያጭበረበሩ ሰዎችም ያው በጣም ብዙ ገንዘብ እየተበሉ ያሉት ማለት ነው። ስለዚህ እንግዲህ ትክክለኛ ኤጀንሲ የሚልኩ ብለን የምንላቸውን በምን እንዴት ማወቅ እንችላለን የሚለውን ነገር እዚህ ጋር አብረን እናያለን ማለት ነው። ኤንጅል ነኝ። ይህ ህይወት በውጭ ሀገር የሚል የዩቲዩብ ቻናሌ ነው። በዚህ ቻናሌ ላይ በውጭ ሀገር ህይወት ላይ እና ወደ ውጭ ሀገር ለመውጣት ለምትፈልጉ የተለያዩ ጉዳዮችን በማንሳት የምንወያይበትና የምንማማርበት ነው። እናንተም ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። መጀመሪያ እንግዲህ አንደኛው ትክክለኛ ኤጀንሲ ከሆኑ በራሳቸው የሚተማመኑ ትክክለኛ ሰው የሚልኩ ኤጀንሲዎች ከሆኑ ማለት ነው መጀመሪያ ቅድመ ክፍያ አይጠይቁ እና ምንድነው ቅድመ ክፍያ ሳይጠይቁ የዛን ሰው ፕሮሰስ ጨርሰው በራሳቸው በስራቸው የሚተማመኑ ከሆነ ያንን ሰው መላክ ይችላሉ ማለት ነው። እንግዲህ እንደምታዩት አንዳንዶቹ ኤጀንሲዎች በጣም ብዙ አድቨርታይዚንግ ያደርጋሉ፣ ብዙ ገንዘብ ያወጣሉ፣ ትልልቅ ህንፃዎች ነው የሚከራዩት፣ ብዙ ሰዎችን ነው የሚቀጥሩት። ይህንን ያክል አቅም ካላቸው የእናንተን ፕሮሰስ የማስጨረስ አቅምም ሊኖራቸው ይችላል ማለት ነው። እና ይህንንም እናንተ ግንዛቤ ውስጥ ማስገባት አለባችሁ፣ ይህን ነገር ማሰብ አለባችሁ ማለት ነው። እንዲህ አይነት ድርጅት ትልቅ ድርጅት እንዴት ነው የሰውን ብር ጠይቆ ከእንደገና የሚልከው? እና ይሄ የማይሆን የማይግባባ የማይገጥም ነገር ነው ማለት ነው። እና እንዲሁ ራሱ ስታስቡት እንዲህ አይነት ትልልቅ ድርጅት ዋይኖት ለምንድን ነው የሰዎችን ፕሮሰስ አድርጎ ካደረገ በኋላ ሰዎቹን ከላከ በኋላ ገንዘቡ የማይከፈለው? ይሄንን ነገር ያው እናንተም እንደዚህ ማሰብ አለባችሁ ማለት ነው። ስለዚህ ወደ ኤጀንሲ ወደ ደላሎች የምትሄዱ ሰዎች እንግዲህ መጀመሪያ እነዛ ሰዎች ጋር ስትደርሱ እነዛ ኤጀንሲዎች ጋር ስትደርሱ ገንዘብ ክፈሉ፣ ገንዘብ ይሄን ያክል ገንዘብ ያስፈልጋቸዋል ለምዝገባ ለእንደዚህ እያሉ የሚጠይቋችሁ ነገር ከሆነ በአጠቃላይ ፕሮሰሱን ማቆም አለባችሁ። እዛ ኤጀንሲ ጋር ወይም ሰው ደላላ ጋር ፕሮሰስ ማድረግ የለባችሁ ማለት ነው። በዚህ እንግዲህ የትኛው ታማኝ ነው የትኛው ታማኝ አይደለም የሚለውም ማወቅ ትችላላችሁ ማለት ነው። ሌላው ደግሞ እንግዲህ ሁለተኛው ፖይንት የምናየው ምንድን ነው? ኤንጅል ነኝ። ይህ ህይወት በውጭ ሀገር የሚል የዩቲዩብ ቻናሌ ነው። በዚህ ቻናሌ ላይ በውጭ ሀገር ህይወት ላይ እና ወደ ውጭ ሀገር ለመውጣት ለምትፈልጉ የተለያዩ ጉዳዮችን በማንሳት የምንወያይበትና የምንማማርበት ነው። እናንተም ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ ኤጀንሲዎቹም ወይም ደላሎቹም ምን ሊሉ ይችላሉ? ያ ሰው ቪዛውን ካገኘ በኋላ እንዴት አምነዋለሁኝ? ይክፈለኝ አይክፈለኝ፣ ገንዘቡ ይኑረው አይኑረው የሚለውን ነገር እዚህ ጋም እነሱም ይሄ እንደዚህ አይነት ነገር ጥያቄ ሊኖራቸው ይችላል። እና እንግዲህ እዚህ ጋር ሁለታችሁንም ለማስተማመኛ ማለት ነው እነሱም ያው ገንዘባችሁን ይዘው እንዳይጠፉ ያው ብዙ ጊዜ አክቹዋሊ በጣም ብዙ ጊዜ የሚሄድ ሰው ሳይሆን እያጭበረበረ ያለው እንልካለን የሚል ነው። ላይክ 100% እንልካለን የሚል ሰው ነው እያጭበረበረ ያለው። እሄዳለሁ ብሎ የሚል ሰው አጭበረበረ አጭበረበረ የሚባል ነገር እስካሁን ድረስ አልሰማሁኝም ማለት ነው። እናም እንግዲህ እዚህ ጋር ስናይ ማለት ነው
ሁለታችሁንም ለማስተማመን ኤጀንሲውም በምን ሊከፍለኝ ይችላል እንዴት አምነዋለሁ የሚለውን ነገር ያው ለመተማመን ደግሞ ምን ታረጋላችሁ? የጋራ አካውንት ትከፍታላችሁ። የጋራ አካውንት የምትከፍቱት እንግዲህ እናንተ በሌላችሁበት የጋራ አካውንት እንደማይንቀሳቀስ እነሱ በሌሉበት የጋራ አካውንት እንደማይንቀሳቀስ ማለት ነው። ያን ገንዘብ የምታስገቡት እንግዲህ የእናንተ የራሳችሁ ገንዘብ ነው። ይሄ የእነሱ ገንዘብ አይደለም። ግን እዚህ ጋር ደግሞ ማድረግ ያለባችሁ ነገር ምን አለ? ውል ማድረግ አለባችሁ። ዝም ብላችሁ ሄዳችሁ በጋራ አካውንት ስለሆነ ብላችሁ ማስገባት የለባችሁ። ምክንያቱም በጋራ አካውንት ደግሞ አሁን የመጣው ሲስተም ማለት ነው ኤጀንሲዎቹ ወይም ሰዎቹ ባይሆን እንኳን ጉዳዩ ኖ አልመጣም፣ አብሬህ አልመጣም፣ ባንክ የፈለግከው ማድረግ ትችላለህ ወይ የሆነ ሳንቲም ቁረጥልኝ ወይ ግማሹ ገንዘብ ነው ብለው እያሉ እንግዲህ እንደዚህም ሰዎች እየተበሉ እየተጨበረበሩ ስለሆነ ማለት ነው። የጋራ አካውንት ደግሞ ስትከፍቱ ምንድነው ማድረግ ያለባችሁ? ህግ የሚያውቅ ሰው ጋር ሄዳችሁ በህግ እንዲህ የጋራ አካውንት ከከሌ ጋር እንደዚህ ከፍቻለሁኝ፣ ያ ገንዘብ እንግዲህ እኔ ፕሮሰስ ታክቶ ይሄ ሰው ትክክለኛ ወደ ውጭ ሀገር የሚልከኝ ከሆነ ያዛ አካውንቱ ላይ ያለው ገንዘብ 100% ለሱ እንደሚሆን ኦንላይን ኤጀንሲው እንደሚሆን፣ አይ ካልሆነ ግን ደግሞ ፕሮሰሱ ካልሆነ ካልተሳካ ደግሞ 100% ገንዘቡ ባንክ ውስጥ ያለው የኔ እንደሚሆን ብላችሁ በዚህ ውል ታስራላችሁ ማለት ነው። ኤንጅል ነኝ። ይህ ህይወት በውጭ ሀገር የሚል የዩቲዩብ ቻናሌ ነው። በዚህ ቻናሌ ላይ በውጭ ሀገር ህይወት ላይ እና ወደ ውጭ ሀገር ለመውጣት ለምትፈልጉ የተለያዩ ጉዳዮችን በማንሳት የምንወያይበትና የምንማማርበት ነው። እናንተም ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። ህግ አማካሪ አማክሩ እና እነሱ ደግሞ ሞር ያለውን ነገር ዲቴል ይነግሯችኋል ማለት ነው። ይሄ ውል ካላችሁ ሁለታችሁም ትፈራረማላችሁ። ያ ኤጀንሲ ያ ደላላ ፕሮሰሱ ባይሳካና ባይሆን እንኳን ማለት ነው ያ ኤጀንሲና ያ ደላላ እናንተ ገንዘቡን የመስጠት ኃላፊነት አለበት ማለት ነው። ያንን ገንዘብ ምንም ነገር ማንቀሳቀስ አይችልም ማለት ነው። ምክንያቱም ውላችሁ ስላለ ማለት ነው። ስለዚህ በህግ ሄዳችሁ በዚህ አይነት መንገድ ገንዘባችሁን መቀበል ትችላላችሁ ማለት ነው። እናም እንግዲህ በእነዚህ አይነት ሜቶዶች መጠቀም ትችላላችሁ ማለት ነው። በጣም ብዙ ኤጀንሲ ስም እያነሳችሁ ነው የምጠቅሱልኝ። እንደዚህ ኤጀንሲ በአሁኑ ሰዓት አይታወቅም። የትኛው ትክክለኛ ይስራ የትኛው ትክክለኛ አይስራ አይታወቅም። ከሚሰሩት ደግሞ የማይሰሩት የሚያጭበረብሩት ይበልጣሉ። ስለዚህ በእነዚህ መንገድ ቅድመ ክፍያ የማይቀበሉ ሲሆኑ በጋራ አካውንት የሚስማሙ ከሆኑ በእነዚህ እንግዲህ በሁለት ነገሮች ኤጀንሲ ታማኝ ነው አይደለም የሚለውን ነገር ያው በመጀመር ትችላላችሁ ማለት ነው። ፕሮሰሳችሁን በእንደዚህ አይነት መንገድ እና ያው በተረፈ ደግሞ የራሳችሁ ምንድነው ማስጠነቅቃችሁ? ኤንጅል ነኝ። ይህ ህይወት በውጭ ሀገር የሚል የዩቲዩብ ቻናሌ ነው። በዚህ ቻናሌ ላይ በውጭ ሀገር ህይወት ላይ እና ወደ ውጭ ሀገር ለመውጣት ለምትፈልጉ የተለያዩ ጉዳዮችን በማንሳት የምንወያይበትና የምንማማርበት ነው። እናንተም ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። እነዛው አንድ ኤጀንሲዎች ናቸው ብዙ ጊዜ ኢትዮጵያ ውስጥ እያጭበረበሩና ገንዘብ እየበሉ ያሉት። የተለያየ ኤጀንሲ እየሄዱ ይከፍታሉ። አንዱ ሲታወቅባቸው ገንዘብ በተው ከአንዱ ከእንደገና ደግሞ ሌላ ቦታ ሄደው በሌላ ስም ይከፍታሉ ማለት ነው። ያው በአዲስ አበባም ውስጥም ክፍለ ሀገርም መክፈትም ጀምረዋል። ስለዚህ ደላላ ጋር እና ኤጀንሲዎች ጋር ስትሄዱ ፕሊስ የራሳችሁን ጥንቃቄ አድርጉ። ምንም አይነት የመሄዱ ፍላጎት ቢኖራችሁም የራሳችሁን ግን ጥንቃቄ አድርጉ። በእነዚህ አይነት ሜትድ ተጠቀሙ። ምንም ቢሏችሁ አትመኑ እላለሁኝ። እንግዲህ ለሁላችሁም ስለ ታማኝ ኤጀንሲ ብላችሁ ለጠየቃችሁኝ ሰዎች ጥያቄያችሁ ተመልሷል ብዬ አስባለሁኝ ማለት ነው። በተረፈ እንግዲህ ሁላችሁም በያላችሁበት ሰላም ሁኑልኝ። ቻው ባይ ባይ። ብዙ ሰው እንግዲህ ያው እየተጭበረበረ ያለው ለምንድን ነው? እንደዚህ አይነት ኢንፎርሜሽኖችን ስለማያገኙ ነው። ስለዚህ እንግዲህ እነዚህን ቪዲዮዎች የምታዩ ሰዎች ኮፒ ሼር በማድረግ ለወዳጅ ዘመዶቻችሁ እንግዲህ ሁላችንም የራሳችንን ኃላፊነት እንወጣ እላለሁኝ። አመሰግናለሁ። ቻው፣ ሰላም ሁኑ።